በጣም ያምራል። ያው ተሰርቶ አልቆለት ወደ 13 ሰፊ ያው በጣም ትልቅ ሰላም እንዴት ናችሁ? ዛሬ እንግዲህ በመቀነት ጥበብ ተገኝተን የተለያዩ ጥበቦችን እናያለን። አብራችሁ ቆዩ። ሚላሽ ሱቃችሁ በጣም ነው የሚያምረው። ተዋወቅሽና ስለዚህ መቀነት ጥበብ ትንሽ ነገር ስሜ ትንሣኤ እባላለሁ። ትንሣኤ አሸናፊ እባላለሁ። የመቀነት ጥበብ ባለቤት ነኝ። ሱቃችን ውስጥ አበሻም የሽፎንም ልብሶች አዘጋጅተናል። እንዳየሁት የሽፎንም ጨርቅ የአበሻም ጨርቅ አይቻለሁ። ሁለቱም ነው የምታዘጋጁት? በጣም ብዙ አይነት የአበሻ ልብሶችን አይቻለሁ። ግን ቆንጆ ቆንጆ የምታያቸው ነገሮች እስኪ ብታሳይ፣ ከነዋጋቸው ምናምን ብታሳይ ደስ ይለኛል። የአበሻ ቀሚስ እንግዲህ ቆንጆ ነው የሚባለው። ሁሉም ቆንጆች ናቸው። ተሰርቶ ሲያልቁ ያምራሉ ናቸው። የባህል ልብሶቻችን ስለሆኑ በጣም ነው የሚያምሩት። ለምሳሌ ይሄ የግሩፕ ልብሶች ናቸው። በግሩፕ የታዘዝኩት ልብስ ነው። ለበዓል ወረድ ያልኳል እምልካቸው ናቸው እነዚህ። ይኸው እዚህ ጋር ማለት ለዘር 6 ልብሶች ናቸው በአጠቃላይ። ይሄም ኦርደር ነው የሚወጣ ነው። ይሄ በጣም ያምራል። በጣም ያምራል። ያው ተሰርቶ አልቆለት ወደ 13,000 ብር ነው። እነዚህ ልብሶች ደግሞ 16,000 ብር ነው የሚሸጡት። ነጠላቸው በጣም ትልልቅ ናቸው። አዎ ነጠላው ነው በጣም ትልልቅ ልብሶች ናቸው ያሉት። ተጨማሪ ብትል ልብሶችም አሉ። ጨርቅ መርጠን የምንገዛቸው ማለት ነው። አዎ በጣም ልብሶች አሉ። ሌላ ኦርደር እያዩ የሚልኩልንን መስራት እንችላለን። በጣም እንደዚህ የሚያማምሩ ልብሶች አሉ ነው። ይሄ በጣም የሚያምር ልብስ ነው። አንድ እናቴ ያዘዘችኝ ነው ከስተመር። በጣም ያምራል። በጣም ያምራል። ያው ሁለት ልብስ ነው። ሁለት ልብስ ነው። ይሄ ለሁለት ሰው የተዘጋጀ ነው። አንደኛው 4 ማዕዘን ነው፣ አንደኛው እንደዚህ ነው። በጣም የሚፈልጉት ነገር ማዘዝ ይችላሉ። አዎ አይ በጣም ቆንጆ። ነጠላቸው ደግሞ በጣም አሁን ነጠላ ሰው አይሆነው በትዕዛዝ ነው ያሰራሁት። ነጠላቸው ለቤተክርስቲያን የሚሆኑ ሰፊ ያው በጣም ትልቅ የሚባል ሰዎች ዛሬ አሁን በጣም ትልቅ ነጠላ የሚፈልጉት። ይሄ በጣም ትልቅ ነው። ይሄ በትዕዛዝ የተሰራ ነው። የዘው ገበያ ላይ እንደዚህ የለም። ይሄ ጊዜ ይፈልጋል። ይሄ 1 ወር ተሰጥቶኝ የተሸመነ ነው። 1 ወር ከ15 ቀን የፈጀበት ሁለቱም እንትን ለማለት እንደዚህ ድቅ ያለ ነጠላ የሚያምር ነው። እዚህ ነጠላ ማንንም ይወደዋል። ይሄ እርግጠኛ ነኝ እንደዚህ ሰርቶ የሚሰጥ የለም። እና ይሄውን በሽመና ለትዕዛዝ በኦርደር ነው እንጂ በገበያ ላይ ግን እንደዚህ ማሸመን እንችላለን። ቆንጆ አድርገን ይሰራል። ያውን ተሰርቶ አልቆለት 15,000 ብር ነው። ምክንያቱም ነጠላው በጣም ትልቅ ነው። እንዳየሽው ታችን በጣም ትልቅ ነው። እንዴት አጥፎ እንኳን የሽም ያደረገው በጣም ያምራል ልብሱ። ሌሎችም አሉ እዚህ። አሁንም ይሄ ኦርደር ነው። አጋጣሚ ዛሬ ሊወጣ ሲል የመጣሽው በብዛት ላይ ወደ ውጭ ነው የምንልከው። አዎ ሊወጣ ሲል የመጣሽው ብዙ ልብሶች አሉኝ ያልገቡም አሉ። አሁን ይሄሱ በጣም ቆንጆ ነው። የውጭ ደንበኛ አላችሁ ማለት ነው? በጣም ብዙ ነው። በጣም ብዙ ነው እዚህ ያሉት። አሁን እኔ አጋጣሚ ስለመጣሽ ነው የዚህ ነጠላ ነው ኖርማል ነጠላዎች ገበያ የሚገኙት እንዴ ናቸው። የቅድሞቹ ታዘው ነው በተሰራው ነው። ቆንጆ ልብሶች አሉ። ጨርቆች ናቸው። ጨርቆች ናቸው። ይህም ልብስ ላይ ያለ ነው። አሁን ጥልፍ የሚወጣ ነው። ነጠላው ይሄ በጣም ትልቅ ነገር ነጠላ ነው። ቀሚስ አለው። ቀሚሱ ጥልፍ ላይ ስለሆነ ነው እንግዲህ ነገ ነው የሚወጣው። አጋጣሚ ስለመጣችሁ እናንተ ብዙ ልብሶች አሉ ማለት ለእንትን ይሄደ ለጥልፍ ይሄደ። ይሄ ነጠላ በጣም ትልቅ ነው። በጣም ትልቅ ነው። ለማጣፊያ ቤተክርስቲያን ለማጣፊያ ነው ልብሱ። ያው ኃላፊነት ያለው እንደዚህ የሚያማምሩ ልብሶች ነው የምናዘጋጀው። ይዘዙ ሰርተን
ባሉበት አካባቢ ባሉበት ቦታ ወደ ይቺ መላክ እንችላለን። በጣም ቆንጆ አሁን ላይ ጨርቅ በጣም ወደድኩት። ይሄ በጣም የሚያምር ልብስ ነው። ይሄ አሁን ፋሽን የመጣ ልብስ ነው። ያደምቃል። ለሰርግ፣ ለክርስትና፣ ለፕሮግራም ነው። ግራጁዌሽን አለ። ይሄ በጣም ነው የሚያምረው። እንደዚህ በጣም ያምራል። ይሄ ሞን ተሰርቶ አልቆለት 16,000 ብር። ቆንጆ ነው። ዋጋው ቆንጆ ነው። ተመጣጣኝ ነው። ነጠላውም ደግሞ ይሄ የምታየው በጣም ትልቅ ነው። የራሱ ይሄ በጣም እዚህ ጋር ማለት የሚያማምሩ በጣም ያምራል። ቆንጆ ነው። በጣም ወድጃቸዋለሁ። አጋጣሚ ጊዜውን ስለመጣሽ ነው ብዙ ነገሮች ተሻሻሉ ተስፋ አደርጋለሁ። እነዚህ ያሉ ሌላም እነሱ የወደዱት ልብስ ካለ ስክሪንሾት እያደረጉ ቢልኩልን ያላችሁ ይችላል። አሁን ተደጋጋሚ አሁን የራሱ የሚወጣ ልብስ ነው። አሁን በዳግሞ ፍፄ የታዘዝኩት ልብስ ነው። ያምራል በጣም ለሰርግ ለፕሮግራም ልብስ ነው። ለመቁረቢያም ይሆናል። ያምራል በጣም። ይሄ ነጠላው ትልቅ ነው። ይሄም ተሰርቷል። ቆለጥ 16,000 ብር ነው። የዚህ ደግሞ ሌላ ከለር አለው። እዚህ ጋር እንደውም ለየት ያለ ራሴ በሌላ አላቸው ከለር አላቸው። እነዚህ ራሴ ያሸመንኩት ይሄንን በትዕዛዝ ማለት ነው። ሌላ ከለሮች አላቸው ብዙ አለቀጠኝ ደስ ባለፈው ሳምንት አስወጣችሁ እንጂ ያው ተሰርቷል። ሁለት ወጥቷል ወደ ውጪ። ይሄ በራሴ ዲዛይን የተሰራ ነው። የቻይና ተብሎ የቻይና መነን የመጣ ነው። ይሄም ተሰርቷል። ወደ 15,000 ብር ነው። ከአንገት በላይ ተጠቅሶ በፈለጉት ሳይዝ ማለት ነው። ቀነስ ያሉም አሉ። እነዚህ እዚህ ጋር ቀጫጭን ጥለት የሚባሉ ጥለት አላቸው አለ ነው። ቀጫጭን ጥለት አለን። እጅ ቀነስ ያለች ናት። እስከ 10,000 ብር ልትታናት ያማምራል በጣም። ቀለል ያሉ ነገሮች አንዳንዴ ብዙ ሰዎች ይፈልጋሉ ነው ይቻውን 12,000 ብር ተሰርታ አልቃ የምትወጣው 12,000 ብር ታምራለች። ድምቅ ያለች ናት። ያደምቃል። ቀለል ላለ ነገር በቀለል ባለ ዋጋ 12,000 ብር ታወጫለሽ። 12,000 ብር ተሰርታ ካልወጣ ማለት ነው። ይኸው እዚህ ጋር ከለምሽ ቆንጆ ከለር አላችሁ። አዎ በጣም ቆንጆ ከለር አለ። ሌላም አለ አጋጣሚ ያው በጣም ይሄ አንድ ላይ ሲለበስ ያደምቃል። አንዱ ግሩፕ ቢለበስ በጣም ነው የሚያምረው። ከለር ለሚወድ ሰው በጣም ቀለል ያለች ናት፣ ታምራለች። እቺ ዋጋውም አሪፍ ነው። 13,000 ብር ሰርቷል። ሁላት 13,000 ብር ተወጣለች። ከነ ደምቺ አለች በጣም ወደድኳት። ቆንጆዬ ልብስ ታምራለች። ተሰርታ አልቀላት 15,000 ብር
ዋትስአፕ እንጠቀማለን፣ ቴሌግራም እንጠቀማለን፣ ፌስቡክም አለን እና በሶሻል ሚዲያ ላይ በማንኛውም ነገር አለን። ስፔሻሊ ያው ዋትስአፕ እና ቴሌግራም ላይ ስክሪንሾት እያደረጉ ይልኩልን፣ እኛ መልስ እንሰጣለን። በአካልም ለመምጣት ለሚፈልግ ሰው 22 አውራጅ አካባቢ በማዋሲት ያጠገብ ጸዲ ፕላዛ አንደኛ ፍሎር ላይ ስልክ ቁጥር ምናምን ስልክ ቁጥራችንን ካፕሽን ላይ እናስቀምጥላችኋለን። ካፕሽን ደግሞ 091144 ነው። ያው ቴሌግራም ላይ ምን ማስቀመጥ ይችላል።